አስቸጋሪና ከባድ የተኩስ ልውውጥ ተሰምቷል። ዛሬ ቅዳሜ ሐምሌ 25 2018 ከንጋቱ 11 ሰዓት ጀምሮ በሸራሪና አካባቢ በኢትዮጵያ መከላከያ ሰራዊትና በአካባቢው በሚንቀሳቀሱት የትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱ ተሰምቷል። አርሚ 70 በሚባል የሚታወቀው የትግራይ ሰራዊት አንዱ ህወሓት ይንቀሳቀስበታል ተብሎ በሚታወቀው በዚህ ስፍራ የተቀሰቀሰው ይህ ጦርነት በእግረኛና በሜካናይዝድም ጭምር የታገዘ ከባድ ጦርነት መሆኑ ታውቋል። ክስተቱ በቅርቡ በተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች እየተመራ ሲካሄድ የቆየውና ጦርነት ቀስቃሽ ይዘት ያላቸው መፈክሮች የተስተጋቡበት ህዝባዊ ኮንፈረንስ መጠናቀቁን ተከትሎ የተቀሰቀሰ ሊሆን እንደሚችልም ተገምቷል። ተኩሱ እስካሁን የቀጠለ ሲሆን መድፍን ጨምሮ ከባድ መሳሪያዎች የተሳተፉበት ነውም ተብሏል። ታጣቂዎቹ ጦርነቱን የጀመሩት በሱዳን ድንበር በኩል በሸረሪና እና በወልቃይት ጠገዴ ዞን ቃፍቲያ ሁመራ ወረዳ ስር በምትተዳደረው በረከት ከተማ አቅጣጫ ድንበር ጥሰው በመግባት ነው። አሁን ላይ ከሁመራ ወደ በረከት ከተማና ሸራሪና አቅጣጫ ከፍተኛ የሆነ የመድፍ ድብደባ እየተካሄደ ሲሆን በሰማይ ላይም የድሮን እንቅስቃሴ በግልጽ እየታየ ነው። የኢትዮጵያ መከላከያ ሰራዊት የተከፈተበትን ይህን ጥቃት ሙሉ በሙሉ ለመመከትና ለመደምሰስ በከፍተኛ ዝግጅት ላይ መሆኑን በስፍራው የወጡ መረጃዎች አረጋግጠዋል። ህወሓት በበኩሉ የፌዴራል መንግስቱ በምዕራብ ትግራይ ተኩስ ከፍቶብናል የሚል መግለጫ አውጥቷል።